እስኪ አንድ በጣም የታዘብኩትን ነገር ልንገራችሁ። ሰሞኑን ለአንድ ወር ያክል ኢትዮጵያ ቤተሰቦችን ዚያራ ሄጄ ነበርና በዚች በአጭር ቀናቶች ውስጥ የታዘብኩት ነገር እንዲያው በጣም የተገረምኩበት ያሳዘነኝም ነገር አለ። እሱ ምንድነው? ዝምድናን መቀጠል። በቃ በአሁኑ ሰዓት ያለው ነገር ምንድነው? ሀብት ሲመጣ መራራቅ፣ ዝምድናን አለማጥበቅ፣ አለመጠየቅ፣ አለመዘየር፣ ሰላምታ ራሱ በስርዓቱ አይሰጡም ሁላ። ድሮ አብረን ያደግናቸው አብረን የኖርናቸው በቃ በሁሉ ነገር ስንጠራራ የነበርናቸው የአክስት ልጅ ሊሆን ይችላል፣ አጎት ሊሆን ይችላል፣ የአባት አጎት በቃ ብቻ ቅርብ ዝምድና የሚባለው ላይ አሁን ላይ በጣም ላልቷል። በጣም ሰውና ሰው እየተራራቀ ነው። ምንድነው ብዬ ግን ምክንያቱን ስመለከት ደሃው ለደሃው እኩል ደረጃ ላይ ያለው አሁንም ይጠያየቃል። ነገር ግን ምኑ ጋር ነው ችግሩ? ከጊዜ በኋላ ሀብታም የሆኑት እና ቅርብ ዝምድና ያላቸው እነሱ በስርዓት እንኳን እነኛ በቃ ከነሱ ጋር እኩል ያልሆኑትን እንኳን በስርዓት እንትን አይሉም፣ ሰላም አይሏቸውም። እንዲያውም ሰላም እንዳይሏቸው በመንገድ ላይም ሆነ ያሉበት ቦታ ላይ የመሸሽ ፊትን የማዞር ሩቅ ሀገር እንኳን ሄደን ረጅም ጊዜ ቆይተን ኢትዮጵያ የገባነውን አንድ ሰላምታ ሰላም ብለው ሁለተኛ አይደግሙም። እኛ ደግሞ የሰው ረሃብ ናፍቆት አለ መጠያየቁና ያ ነገር አሁን ላይ የለም። በቃ ሁሉም ፊቱን ነው የሚያዞረው። እሽቅድምድሚያው ምን ላይ ሆኗል? ገንዘብ ላይ፣ ሀብት መገንባት ላይ፣ የማከማቸት አይነት ነገር ላይ በቃ ዱንያ መሆኗ ተረስቶ ዱንያ እንደ ዘላለም መኖሪያችን ተደርጎ ነው የተወሰደውና አሁንማ ጭራሽ ዳው ማህበረሰብ ሀብታም የሆነው ለምን አባቱ አይሆንም ወይ እናቱ አትሆንም? በቃ ድህነቱን አውቆ መሸሽ ነው የሚፈልገው። ስለዚህ እኔ ምንድነው መልእክቴ ለሀብታሞች ዘመዶቼ፣ ለሀብታም ቤተሰቦቼ፣ እባካችሁ ገና ሰው ሊዘየራችሁ ሲመጣ፣ ሰው ሰላምታ ሊያቀርብላችሁ ሲመጣ የሆነ ምን ፈልጎ ነው አይነት ስሜት ቀድሞ አይድረስ ወደ እናንተ። ሰው ዝምድናን ፈልጎ ነው፣ ሌላ ነገር ፈልጎ አይደለም። በአሁን ሰዓት የሚጠራው የሆነ ድግስ እንኳን ካለ ፕሮግራም ነገር ሀብታም ለሀብታም ተፈላልጎ እንጂ ዝምድና ወይ ደግሞ ጉርብትና ተብሎ አይደለም እየተደረገ። እኔ በአካባቢ ያየሁትንና በጣም ያሳዘነኝን ነገር ነው የምነግራችሁ። ስለዚህ በገንዘባችሁ ደስታን ግዙ። ደስታ ደግሞ የሚገኘው ይሄ የሰዎችን ፈገግታ ስታገኙ፣ ሰውን ስታስደስቱ። ባላችሁ ገንዘብ መስጊድ ገንቡበት። ለደሃ ለኢቲሞች ስጡ ገንዘባችሁን። ለራሳችሁ ብቻ በቃ ይዘነው እንሙት አትበሉ። ኦልሬዲ ገንዘባችሁን ትታችሁ ነው የምትሄዱት ለወራሽ። ከአንድ ነጭ ጋቢ በስተቀር ምንም ይዛችሁ የምትሄዱት ነገር የለም። ስለዚህ ባዳ ነው በኋላ መጨረሻ ላይ ከልጅም አልፎ የሚበላውና ይሄን ያክል አትሁኑ ነው የምለው።